Up first, Ethiopia. ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ባሳለፍናቸው ጥቂት ቀናት ዓለምን ባስገረመ መልኩ ኢትዮጵያዊቷ ቆንጆ በታይላንዳዊቷ ሞዴሊስት ለጥቂት ተቀድማ ከዓለም ሁለተኛ ከአፍሪካ ደግሞ አንደኛ በመውጣት ማጠናቀቋ ይታወሳል። ታዲያ ታይላንዳዊቷ የ$1 ሚሊዮን ሽልማት መቀበሏን ተከትሎ የሀገራችን ኩራት የሆነችው ሴት ደረጀ ምንም ገንዘብ አልደረሰኝም ማለቷ ሰምቷል። 67 ሚሊዮንን ማን እንዳወራው አላውቅም። እባካችሁ ትክክል አይደለም። እውነት ሽልማቱ የለም ወይንስ ምን ታሰበ? የምንመለከተው ይሆናል። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በህንዱ ሃይደርባድ በተዘጋጀው 72ኛው የዓለም የቁንጅና ውድድር ከዓለም አንደኛ የወጣችው ታይላንዳዊቷ ሆፓል ሱቻታ በሀገሯ ዜጎችና በሀገሪቱ ከፍተኛ ባለስልጣናት ከፍተኛ የሆነ አቀባበል ተደርጎላታል። የታይላንድ ዜጎችም ይህንን አስመልክቶ እጅግ በጣም ሞቅ ያለ አቀባበልና ደማቅ የሆነ ስነ ስርዓትን በማዘጋጀት ከዓለም አንደኛ ወጥታ ሀገራቸውን ያስጠራችላቸውን ቆንጆ በማሞገስና በማወደስ ተቀብለዋታል። እሷ ድል አድርጋ ወደ ሀገሯ ስትመለስም በርካታ ቁጥር ያላቸው ግለሰቦች አደባባይ ድረስ ወጥተው ደስታቸውን ገልጸው ተቀብለዋታል። ያስመዘገበችው ድልም እጅግ በጣም በቃላት የሚገለጽ አይደለም። በዓለማችን ላይ ካሉ ቆነጃጅቶች ሁሉ ነጥላ ወጥታ ከዓለም አንደኛ በመውጣት በማጠናቀቋ እጅግ በጣም ሞቅ ያለና ደማቅ አቀባበል በሀገሪቱ ዜጎች እየተደረገላት ይገኛል። ይህም ብቻ ሳይሆን የታይላንድ መንግስትም ድሏን እንደ ብሔራዊ ኩራትና ለታይላንድ ሴቶችና ታዳጊዎች የብርሃን ጮራን የሚፈነጥቅ ነው ሲሉ መናገራቸው ተሰምተዋል። እንዲሁም በቤተ መንግስት አቀባበል አድርገውላት ስላስመዘገበችው ድልና ስለ ውጤቷ እጅግ በጣም በመደሰት የሀገሪቱ ህዝብ እንደሚኮራባትና ያስመዘገበችው ድልም እንዲሁ በቃላት የሚገለጽ እንዳልሆነ ብሔራዊ ጀግናቸው እንደሆነች በመናገር የሀገሪቱ መንግስትም ከዚህ በፊት እሷ ለምትመራው በጡት ካንሰር ለሚሰቃዩ ሴቶች መርጃ ማዕከል የታይላንድ መንግስት ከፍተኛ የሆነ ድጋፍን አድርጓል። ይህም በሷ ምክንያት የመጣ ነው። በፋይናንሻል እና በተለያዩ ነገሮች ይህንን ድርጅቷን ሊረዳላት ችሏል። በመቀጠልም ከዚች ቆንጆ ጋር የተለያዩ የቱሪዝም ስራዎች እንደሚሰሩና በርካታ ውጤቶችን ያስመዘገበችው እቺ ቆንጆ ሀገሪቱን ለዓለም ስላስተዋወቀችና በቱሪዝሙ ከፍተኛ ገቢ ልታስገኝ እንደምትችል በማሰብ ከፍተኛ የሆነ ማበረታቻና ሞራልን ሊሰጧት ችሏል። ይህቺ ከዓለማችን ቁጥር 1 ተብላ ስለተመረጠችው ሴት ስላገኘችው ሽልማት ስንመለከት ከውድድሩ ብቻ $1 ሚሊዮን የአሜሪካን ዶላር ስታገኝ የለበሰችው ክራውን ደግሞ ብቻውን $1 ሚሊዮን የአሜሪካን ዶላር የሚያወጣ ሲሆን በሀገራችን ምንዛሬ ስመታውም 269 ሚሊዮን 700 ሺህ ብር ማግኘቷ ተረጋግጧል። ይህ ገንዘብም ቀላል የሚባል ገንዘብ አይደለም። ቀጥታ በአካል የተቀበለችው $1 ሚሊዮን የአሜሪካን ዶላር ሲሆን የለበሰችው ክራውን ደግሞ ብቻውን $1 ሚሊዮን እንደሚያወጣ እየተነገረ ይገኛል። ስለዚህ እቺ የዓለማችን ቆንጆ በአጠቃላይ በድምሩ $2 ሚሊዮን የአሜሪካን ዶላር በእጇ እንደሚደርሳት በርካቶች እየተናገሩ ይገኛሉ። ሽልማቷንም እንደተቀበለ ተረጋግጧል። የሷ ሽልማትም በዚህ ብቻ የሚያበቃ አይደለም። ዓለማችን ላይ ከሚገኙ ትላልቅ ድርጅቶች ጋር የማስታወቂያ ውልን ትፈራረማለች፣ ማስታወቂያዎችን ትሰራለች። አንድ ማስታወቂያ በምትሰራበት ሰዓት ደግሞ የሚከፈላት ዋጋ እጅግ በጣም የተጋነነና በብዙ ሚሊዮን ዶላሮች የሚከፈላት ሲሆን ለረጅም ዓመት የሚቆይ የማስታወቂያ ውልም ትፈራረማለች። ከዚህ ብቻ የምታገኘው ገንዘብ ቀላል አይደለም። ጥቅሟ በቃላት የሚገለጽ አይደለም። እጅግ በጣም ብዙ ነው። ከዓለም ሁለተኛ ወደ ወጣችው የሀገራችን ኩራት ስንመጣ ደግሞ እሷም በተመሳሳይ መልኩ በሀገሯ ዜጎች ደማቅ የሆነ አቀባበል ተደርጎላታል። በከፍተኛ የመንግስት ባለስልጣናትም ደማቅ አቀባበል ተደርጎላታል። ይህን ተከትሎም በርካታ ቁጥር ያላቸው ኢትዮጵያውያን ደስታቸውን እየገለጹ ይገኛሉ። በዓለም ዙሪያ የሚገኙ ኢትዮጵያውያን በተለያዩ ሀገራት ላይ ደስታቸውን እየገለጹ ይገኛሉ። ምክንያቱም እንደዚህ አይነት ድል በኢትዮጵያ ሲደረግ ይህ ለመጀመሪያ ጊዜ ነው። በዚህ ደረጃ ደርሳ ከዓለም ሁለተኛ እስከ መውጣት የደረሰች ኢትዮጵያዊ የለችም። ሀሴት ደረጀን በኢትዮጵያ ታሪክ አዲስ ምዕራፍ እንደከፈተች ብዙዎቹ እየተናገሩ ይገኛሉ። ይህንን ተከትሎም እንግዲህ በበርካታ ሚዲያዎች ሲዘገብ እንደነበረው 67 ሚሊዮን የኢትዮጵያ ብር ይከፈላታል የሚለው መረጃ የተሳሳተና ሐሰት እንደሆነ በተለያዩ ሚዲያዎች ላይ ቀርባ ተናግራለች። ይህ ገንዘብ ቢበረከትልኝ እጅግ በጣም ደስ ይለኛል፣ እንዳፋቸው ያድርግልኝ። ነገር ግን ይህ ገንዘብ አልደረሰኝም። ይህ መረጃ የሚሰራጨውም የተሳሳተና ትክክለኛ ያልሆነ መረጃ ነው። እኔ ምንም የደረሰኝ ገንዘብ የለም በማለት ተናግራለች።
ይህን ተከትሎም እጅግ በጣም የሚገርመው ጉዳይ ደግሞ አዘጋጁ ለሀሴት ደረጀ ምንም አይነት የገንዘብ ሽልማት አለማዘጋጀቱ ነው። ይህም ሲባል ምንድነው በዚህ ውድድር ላይ ከታጩትና ውድድርን አድርገው ውጤት ካስመዘገቡት አንደኛ ወጣችው ብቻ ነች እንደዚህ አይነት ሽልማትንና በርከት ያሉ የገንዘብ ሽልማትን ያገኘችው። ነገር ግን ሁለተኛና ሶስተኛ ያወጡት ተወዳዳሪዎች ምንም አይነት የገንዘብ ሽልማት ከአወዳዳሪው ኮሚቴ እንደማያገኙ ተገልጿል። በሱ ፋንታ ግን እውቅና እንደሚሰጣቸውና የተለያዩ የማስተዋወቂያ ውሎች ላይ እንደሚሳተፉ በዚህም በርካታ ቁጥር ያለው ገንዘብ እንደሚያገኙ እየተነገረ ይገኛል። ስለዚህ አዘጋጅ ኮሚቴው ለሀሴት ምንም አይነት ገንዘብ እንደማይከፍልና በእጅ የሚደረግ ክፍያ እንደሌለና ሽልማትም እንደማታገኝ ተናግሯል። ነገር ግን ይህ ሲባል ምንም አይከፈላትም ወይም የተለያዩ ጥቅሞችን አታገኝም ማለት አይደለም። ይህም የተባለበት ትልቁ ምክንያት ምንድነው? ሀሴት ደረጀ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ መውጣቷን ተከትሎ ዓለም ላይ ያሉ እጅግ በጣም ብዙ ፕሮዳክቶችን የሚያስተዋውቁ ድርጅቶች ከሷ ጋር ማስተዋወቂያን ለመስራትና የተለያዩ ውሎችን ለመግባት አሰፍስፈው እየጠበቁ ይገኛሉ። ከዚህም የማስተዋወቂያ ውል የሀገራችን ቆንጆ በርካታ ገንዘቦችን ታገኛለች ተብሎ ይጠበቃል። ነገር ግን በእጇ ይደርሳታል የተባለው 67 ሚሊዮን የኢትዮጵያ ብር ውሸት እንደሆነና የተሳሳተ እንደሆነ ከአዘጋጅ ኮሚቴው ለመገንዘብ ችለናል። የሀሴት ድል በዚህ ብቻ የሚያበቃም ሳይሆን እንግዲህ በርካታ እሷ የደረሰችበት ቦታ ለመድረስ የሚፈልጉ በርካታ ወጣት ሴቶች አሉ። ለነሱ ምሳሌ እንደሆነችና ገንዘቡ ባይበረከትላትም ይህን እውቅና በዓለም ደረጃ ማግኘቷ እጅግ በጣም እንዳስደሰታትና ለሌሎች ምሳሌ መሆኗም ኩራት እንደሚሰጣት ተናግራለች። ሀሴት ደረጀ ያሳካችው ድል እጅግ በጣም የሚበረታታና ለወደፊት ለሚመጡም እሷን ፈለግ ለመከተል የሚፈልጉ ወጣቶችም ትልቅ ሞራል የሚያገኙበትና ትልቅ መነሳሳት ያገኙበት ውድድር ሆኖ አልፏል። በስተመጨረሻም እንደዚህ አይነት ውድድሮች በርካታ ስለሆኑ በየዓመቱ የሚደረጉና እጅግ በጣም በርካታ የሆኑ ውድድሮች አሉ። በዛ ላይም የሀገራችን ሴቶች አሁን ብቅ ማለት ጀምረዋል። ስለዚህ ይህ ድል በርካታ ነገሮችን ከፍቷል። በርካታ በራስ መተማመኖችን እንዲሁም የሀገራችን ቆንጆዎች በዓለም ዙሪያ ፈንጥቀውና በርተው የሚታዩበት አጋጣሚዎች እየተፈጠሩ ይገኛሉ። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮመንት አጋሩኝ። መሰል እንደዚህ አይነት አስገራሚ ቪዲዮዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ጊዜ ሰጣችሁ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቀን።